Hello, dear viewers. I'm glad that you are here with us. This is Healthy Communication. ጤናማ ተግባቦት። በዚህ ዩቲዩብ ቻናል ላይ ለጤናማ ተግባቦት የሚያግዙ በአኗኗራችን ላይ በጎ አስተዋጽኦ የሚያበረክቱ ተግባቦት ተኮር ጉዳዮችን እናነሳለን። አብራችሁን ሆኑ ግብዣችን ነው። ዛሬ ይዤላችሁ የቀረብኩት the elephant in the room የተሰኘ idiomatic expression ነው። በስዕሉ ላይ እንደምታዩት ዝሆኑ በአንድ ክፍል ውስጥ ቆሟል። በዚህ ክፍል ውስጥ ያሉት ሰዎች ዝሆኑን አላየነውም ማለት አይችሉም። ምክንያቱም ከትልቅነቱ የተነሳ የክፍሉን ሰፊውን ቦታ ይዟልና። ነገር ግን ሰዎቹ ስለ ዝሆኑ ሳይሆን ስለ ሌላ ጉዳይ የሚወያዩ ይመስላሉ። the elephant in the room የሚለውን idiomatic expression ስንጠቀም የምናነሳው ጉዳይ ስለ ዝሆን ሳይሆን በአእምሯችን በሐሳባችን ውስጥ ትልቅ ቦታ የያዘን ጉዳይ እንደ ዝሆኑ ሰፊ ቦታ የያዘን ኢሹ በተለያየ ምክንያት ባህላችን ስለማይፈቅድ ፈርተን ወይም ደግሞ ጊዜው ስላልሆነ ሳናነሳው ስንቀር እንዳላየን ስንሆን ባጭሩ ስናዳፍነው ያ ጉዳይ the elephant in the room ይሆናል ማለት ነው። ይህንን እስቲ እንዴት አድርገን እንደምንጠቀምበት በምሳሌ እንመልከት። የመጀመሪያው ምሳሌያችን her business failure was the elephant in the room። በስራዋ የገጠማት ኪሳራ the elephant in the room ነበር። ኪሳራ እንደገጠማት በደንብ ይታወቃል። ነገር ግን አይወራም፣ አይነሳም ነበር። ስለዚህ ኪሳራዋ the elephant in the room ነበር። ሁለተኛው ምሳሌያችን my brother's bad behavior was the elephant in the room during our family meeting። በቤተሰባችን የስብሰባ ጊዜ የወንድሜ መጥፎ ባህሪ the elephant in the room ነበር። የቤተሰብ አባላት የልጁን መጥፎ ባህሪ ያውቃሉ፣ ያሳስባቸዋል፣ በአእምሯቸው ውስጥ ያሰላስሉታል፣ ነገር ግን አይናገሩትም ነበር። ስብሰባ ላይ አሳሳቢው መጥፎ ባህሪ አይነሳም ነበር። ስለዚህ የልጁ መጥፎ ባህሪ the elephant in the room ነበር ማለት ነው። ሶስተኛውን ደግሞ ምሳሌያችንን ስንመለከት during the family reunion no one wanted to talk about the divorce but it was the elephant in the room። ቤተሰቡ ዳግም ሲቀላቀል ስለ ፍቺው አንድም ሰው አያነሳም ነበር። ይሁን እንጂ የፍቺው ጉዳይ the elephant in the room ነበር። በአእምሯቸው ውስጥ ያሰላስሉት፣ በአእምሯቸው ውስጥ ቦታ ሰጥተውት ነበር። አራተኛው ምሳሌ ስንመለከት we courageously talked about the elephant in the room, the money lost from our office። ከቢሮአችን የጠፋው ገንዘብ the elephant in the room ነበር። የተዳፈነ ጉዳይ ነበር። እኛ ግን በድፍረት ስለሱ ተወያየን ነው የሚሉት። አምስተኛው why do you go around the problem? Let's talk about the elephant in the room። ውድ የዩቲዩብ ተከታታዮች እስቲ ይህንን አምስተኛውን እናንተ ስሩትና የተረዳችሁትን በኮሜንት መስጫው ላይ ያስቀምጡልኝ። ሌላም the elephant in the room የሚለውን በመጠቀም ሌላም አረፍተ ነገር ሰርታችሁ የኮሜንት መስጫው ላይ አስቀምጡልኝ። የዛሬውን ትምህርት ከወደዳችሁት ላይክ ማድረግ አትርሱ። ሌሎችም እንዲደርሳቸው ሼር አድርጉ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። your words shape your world። ይህ የዛሬው መልእክታችን ነው። This is what I have for you today. See you next time with another aspect of healthy communication. Goodbye.